ናችንን አሳልፈን መስጠት የለብንምና ትንሽ መገገም አለብን። ሁለተኛ ደግሞ በውስጥ መስመር ሌላ ጊዜ የምንነጋገራቸው ነገሮች ይኖራሉ። ለመርገም ያህል ጽድት ያሉ በጣም የተዘጋጁ እኛ ብዙ ጊዜ ወስደን አጥነተን ምናምን ያስቀመጥናቸው ጥይቶች ስትራቴጂዎች አሉ። እነሱ በተለይ አሁን አዲስ አበባ በተለያየ ሰፈር ተደራጅተው ምናምን ዱቅ ያሉ ሰዎች አሉ። እነሱ እኛ ጋር ያለውን ነገር ቢያገኙት በጣም በቀላል ቀናት ውስጥ ከተማውን ጸጥ ማድረግ ይቻላል። በዚህ ፕሮሰስ ውስጥ ግን እኛን የሚወክሉ እኛን ሪፕሬዘንት የሚያደርጉ መሪዎች እንፈጥራለን። እንቅስቃሴው ራሱ ይፈጥራል እንጂ በእኛ ውስጥ እንደዚህ ምንድክ እንደሄ ሊቀመንበር፣ ጸሐፊ፣ ቅብርጥ ውስጥ ገንዘብ ያዥ እንዲህ አይነት ነገር የለም። ስራ ላይ ማተኮር፣ ህዝባዊ ቢተኝነትን፣ ህዝባዊ መጽን ምናምን መፍጠር፣ ቶሎ መፍጠር አለብን። ፍጥነት ያስፈልጋል። በዚህ እንስማማለን። ይሄን ፍጥነት ደግሞ የምንፈጥረው ምንድነው? ስንተባበር ነው፣ ስንናበብ። ይሄን መናበቡን ምናምን ደግሞ የሚፈጥርልን አንድ ላይ መሰብሰብ፣ መደራጀት ማለት አንድ ላይ መሰብሰብ ነው። ሌላ ታምር የለም። ስለዚህ ሌሎች ነገሮችን ቀስ ቀስ እያልን ሶልቭ እናደርጋቸዋለን። አሁን አንተ ግን ለጠየቀኝ ጥያቄ የሚጠቅሙ የሚያሰሩ ስትራቴጂዎች አሉ። እነሱ እናንተ እጅ ላይ እንዲደርሱ እኛ እናደርጋለን። ከዛ ውጭ ያለውን ነገር ደግሞ ቀስ እያልን እንሄድበታለን። ሌላ ሀሳብ መስጠት የሚፈልግ ሰው ካለ እድሉን እሰጣለሁ። መልሼልሻለሁ አይደል ብራዘር? ሀሳብ ካለሽ ይቻላል። ኦኬ ሸገሪያንስ ያው እንትኑ ይገባኛል። አንዳንዴ ወንዴ ከላይ ብሎታል፣ መማር መቻል አለብን ማለት ምንድነው? 97ን እንተውና እስከ 93 እንጀምር እስኪ። 93 ሚያዝያ 10 ላይ የአዲስ አበባ ዩኒቨርሲቲ ተማሪዎች ጥያቄ ጠይቀው ነበረ። ማለት እንደ አዲስ አበባ እኛን የሚመለከተን ጉዳይ አልነበረም በሰዓቱ። ልላቸው የፈለግኩት እንደ ሀገር ኢትዮጵያ ውስጥ የሚፈጠረው ማንኛውም ነገር ይመለከተናል። ግን በሰዓቱ ስፔሻሊ እንደ አዲስ አበባ ልጅ የአዲስ አበባ ዩኒቨርሲቲዎች ተማሪዎች ጥያቄ ጠየቁ። ገነዘ ወዲያ አልመልስም ማለቻቸው። መለስ መጥቶ ያናግረናሉ። ከዛ በኋላ 5 ኪሎ ግቢ ወታደር ተቀመጠና ተማሪዎቹ እንዳይገቡ ተደረገ። የዛን ሰዓት ላይ ትንሽ ኮሽታ ተፈጠረ። ሙሉ አዲስ አበባ ተነቃነቀ። ልጆቹ ለምን ይታገታሉ? ለምን እንደዚህ ይሆናል? ምናምን ነገር ተብሎ ረብሻ ተነሳ። ወንድሞቻችን ሞቱ። በነገራችን ላይ ሸዋሮቢት፣ ዴዴሳ ምናምን የሚባሉ እስር ቤቶች ከ97 በፊት የሚታወቁ 93 ላይ ነው። ወንድሞቻችን ታሰሩም ተገደሉም ምናምን ነገር ግርግሩ አለፈ፣ ጸጥ ተባለ። 97 ስንመጣ 97 ላይ የፖለቲካ ጥያቄ ነበረ። ዛሬ እኛን የከዱን ሰዎች፣ ዛሬ እኛን የሸጡን ሰዎች የዛኔ ፖለቲከኞች ነበሩ። ለአዲስ አበባ እናስባለን ብለው ነበር፣ ለአዲስ አበባ ተቆርቋሪ ነን ብለው ነበር የመጡት። ለነሱ ስልጣን ተብሎ ብዙ ሰው ገበርን። በእርግጠኝነት የምነግራችሁ የአዲስ አበባ ልጅ ጉዳይ አሳስቧቸው አልነበረም። የስልጣን ጥማቸውን ለመወጣት የአዲስ አበባ ልጅ መሸጋገር ያደርገውት ነበር። የአዲስ አበባ ጉዳይ ቢያሳስባቸው ኖሮ ዛሬ የሆነ ስልጣን ሲይዙ እነዛ ሰዎች አዲስ አበባ ስትፈርስ ቁጭ ብለው ከስልጣኑ ጋር አይተባበሩም ነበር። በሰዓቱም የአዲስ አበባ ችግር፣ የአዲስ አበባ ህመም፣ የአዲስ አበባ ቁስል አሳስቧቸው ሳይሆን ስልጣን ፈልገው ነበር። በአዲስ አበባ ሊጠቀሙበት የፈለጉት የዛኔም መጠቀሚያ ሆነን፣ የዛኔም ብዙ ወንድሞቻችንን ገበርን። ዛሬ የሚያስታውሳቸው የለም። ብዙዎቻችን ታሰርን። ብዙዎቹ ከህይወት መስመር ወጡ። ትምህርታቸውን አቋርጠው እስር ቤት ገብተው ከዛ ሲወጡ የትምህርት መስመራቸው የተበላሸ በጣም ብዙ የአዲስ አበባ ልጆች አሉ። ብዙ ነገር የተምታታባቸው ልጆች አሉ በዛ ግርግር። እነሱ ግን ዛሬ አብረው ከጨቋኞች ጋር እየተጨባበጡ አብረው ውስኪ እየጠጡ ጭራሽ እየሰደቡን ነው። ስለዚህ አመጽ ማስነሳት አለማስነሳቱ ምናምን ነገር ሳይሆን ከዛ በኋላስ የሚፈጠረውን ነገር ቀድመን ልንዘጋጅበት ይገባል። ከአሁን በፊት እንደነበረው የሆነ ነገር ኮሽ ይላል፣ የሆኑ ሰዎች ይሞታሉ። ከዛ በኋላ የሚቆም መሆን የለበትም። አሁን መደራጀት የሚያስፈልገው አንድነቱ እንደ አዲስ አበባ አለን፣ መጠንከር ያለበት